አገልጋይ ሸዋ ይሰማል? እንደምን ይሰማል? እንዴት ነው አገልጋይ ሸዋ? እንኳን ደህና መጡ። ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጡት? ምን አልከኝ? ከየት ቤተ እምነት ነው የመጡት? ከፕሮቴስታንት እኮ የትኛው ቤተ እምነት? ከሙሉ ወንጌል። እሺ መልካም፣ እንኳን ደህና መጡ አገልጋይ ሸዋ። ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? ምን አልከኝ? አልሰማሁም። ትንሽ ይቅርታ። ትንሽ ጫጫታ ቦታ ላይ ነው ያሉት አገልጋይ ሸዋና ከጫጫታ ቦታ ትንሽ ዞር ጥሩ ነበር። እሺ ብያለሁ። የኔ ጥያቄ ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? አገልጋይ ያው ልሳን መጽሐፍ ቅዱስ ውስጥ በቆሮንቶስ መጽሐፍ ላይ ተገልጿል። ልሳን ሰዎች እንዲናገሩ የመላእክት ልሳን አለ፣ የተለያዩ ልሳኖች አሉ። ልሳን ሰማያዊ ቋንቋ። የኔ ጥያቄ ምን መሰሉት? ልሳን በመጀመሪያ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ጥያቄ እሱ ነው። እኔ በመጽሐፍ ቅዱስ ታክዬ ነው የምመልስልህ። ልሳን እኔ እኮ በመጽሐፍ ቅዱስ ታክለው እንዲመልሱልኝ የፈለጉት በመጀመሪያ አቋሞትን እንዲያወሩ። እርስዎ ኢትዮጵያዊ ነው ኤርትራዊ ነው? አገልጋይ ሸዋ እኔ ኢትዮጵያዊ ነኝ። በቃ እንደሱ ብሎ ይመልሱልኝ። ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? የተገለጠ ቋንቋ ነው። በጣም ጥሩ። እሺ የተገለጠ ቋንቋ ነው። የተገለጠ ቋንቋ ነው። ግን የተገለጠው ያው እንደምታውቀው በሐዋርያት ዘመን ነው። በሐዋርያት ምዕራፍ 2 ላይ እግዚአብሔር ቃል ሲናገር የተለያዩ ቋንቋዎች በላያቸው ላይ እንደወረደ መንፈስ ቅዱስን እንደተቀበሉ ይናገራል። ስለዚህ የተገለጠ ከእግዚአብሔር የሆነ ቋንቋ ነው። በጣም ጥሩ። ዛሬ በእናንተ አዳራሽ ውስጥ የሚደረጉት ልምምዶች ከየት የመጡ ናቸው? ለምሳሌ አሁን ቪዲዮ እያሳየው ነበረ እና አንዳንድ ቪዲዮዎች አይቼ ካሸመደድኳቸው ንግግሮች ውስጥ ለምሳሌ ሼቤሬ ቤቤቤ፣ አርጋዶላ፣ ራባጃ፣ ራባባባ ምናምን እንዲህ አይነት ልምምዶች ከየት የመጡ ናቸው? አገልጋይ ሸዋ ጥሩ ጥያቄ ነው ያነሳልኝ። ያው እነዚህ እንግዲህ የተለያዩ መጽሐፍ ቅዱስ ላይ የተለያዩ ልሳኖች እንዳሉ ቅድም የተገለጠ ቋንቋ ነው ብለናል። የተለያዩ ልሳኖች እንዳሉ ያው መጽሐፍ ቅዱሳችን ይናገራል። የመላእክት ልሳን አለ፣ ሰው የሚናገረው አለ፣ ደግሞ የሚተረጎም ልሳን አለ። አገልጋይ የሰዎች ልሳን የማይተረጎም ነው እንዴ? ይሰማል? የሰዎች ልሳን የማይተረጎም ነው እንዴ? የሚተረጎም ልሳን አለ። የሰዎች የማይተረጎም ነው ወይ? የሚተረጎም ልሳን አለ። የሰዎች ልሳን የማይተረጎም ነው ወይ? አገልጋይ ሸዋ የሰዎች ልሳን የሚተረጎምም የማይተረጎምም አለ። ይተረጎማል እንጂ ለምን አይተረጎምም? እስኪ የማይተረጎም የሰዎች ልሳን እንግዲህ የማይተረጎም የሰው ልሳን እንግዲህ ያው ያንን የተሰጠው ሰው ነው። እንግዲህ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በልሳን የሚናገር ለእግዚአብሔር ሚስጥርን ይናገራል ይላል። የጠየቁት ጥያቄ የማይገለጥ ቋንቋ አለ ብለውኛል። ማነው የማይተረጎም ቋንቋ አለ ብለውኛል። የማይተረጎም ቋንቋ ሲሰሚት የቋንቋ ስም የማይተረጎም የትኛውም ቋንቋ ይተረጎማል። ሰዎች የሚናገሩት የሚተረጎም ቋንቋ የሰዎች ቋንቋ ብሎ ለምን ይከፋፈላሉ? ሰዎች የሚናገሩት ቋንቋ እኮ ነው የሚተረጎመው። አገልጋይ ሸዋ ሰዎች ኦሮምኛ የሚናገሩ እንግሊዝኛም ሊናገሩ ይችላሉ። አረበኛ የሚናገሩ እንግሊዝኛ ምንም የአዘርባይጃንኛ የሚናገሩ የትኛውንም አይነት ቋንቋ ይናገሩ፣ ቋንቋቸው ይተረጎማል። የእኛም ቋንቋ ይተረጎማል። የውጮቹን ቋንቋ ይተረጎማል። የማይተረጎም ቋንቋ የለም። የማይተረጎም ቋንቋ አለ ብለዋል። እርሶ የማይተረጎም ቋንቋ ካለ ይንገሩኝ ነበር ያልኩት። የማይተረጎም ቋንቋ እንግዲህ አገልጋይ ሸዋ ወደ መጽሐፍ ቅዱስ የኮንሰፕቶች እንግባ። አስተያየት እንዳይመስል የሚጠይቁት ሀሳብ አስተያየቶች እንዳይመስሉ
ወደ መጽሐፍ ቅዱስ ሀሳቦች እንግባ። አገልጋይ ሸዋ በእናንተ አዳራሽ ውስጥ የሚናገሩት ልምምዶች መጽሐፍ ቅዱስ ናቸው ብለው ያምናሉ? አዎ መጽሐፍ ቅዱሳዊ ናቸው። በጣም ጥሩ። ልሳን የተገለጠ ቋንቋ ነው ብለው ይናገራሉ? አዎ የተገለጠ ቋንቋ ነው ማለት በዚህ ምድር ላይ ያለ ቋንቋ ነው ማለት ነው። በዚህ ምድር ላይ በተለያየ ቦታ ላይ ሰዎች ሊናገሯቸው የሚችሉ ቋንቋዎች ናቸው ማለት ነው። ኦፍ ኮርስ አንዳንዱ አሁን እንደዚህ አይነት ልሳኖች አሉ። አሁን ለምሳሌ አንዳንዱ ሳይሆን አገልጋይ ሁሉንም ልከፋፍልልህ እኮ ነው። አሁን ልከፋፍልልህ የተገለጠ ቋንቋ ነው ማለት የሚከፋፈል ነገር እኮ አይደለም። የተገለጠ ቋንቋ ነው ማለት የተገለጠ መጽሐፍ ቅዱስ እኮ ስለሚከፋፍለው እኮ ነው። መጽሐፍ ቅዱስ መጽሐፍ ቅዱስ ለምሳሌ በመላእክት ልሳን እንኳን ብናገር ይላል አይደል እንዴ? እሺ የመላእክት ልሳን ምን አይነት ነው? የማይተረጎም ነው። ናጋ የሚፈልግ አይነት ነው። ምን አልከኝ? ላንቃ ትናጋ ምናምን የሚፈልግ ነው የመላእክት ቋንቋ። የመላእክት ልሳን ማለት እኮ ሰማያዊ ቋንቋ ነው። ምን አይነት ቋንቋ ነው ሰማያዊ ቋንቋ? ሰማያዊ ቋንቋ የማይተረጎም የራሳቸው የሆነ መግባቢያ ማለት ነው። ለምሳሌ ቅድም እኮ ነግሬያለሁ። የሚተረጎም አለ፣ የማይተረጎም አለ ብያለሁ። ለምሳሌ መጽሐፍ ቅዱስ ላይ በልሳን የሚናገር ደግሞ እንዲተረጉም ይጸልይ ይላል መጽሐፍ ቅዱስ። አገልጋይ ሸዋ ድምጽ ይሰማዎታል? አገልጋይ ሸዋ አቤት ይሰማል። አሁን ይኸውልህ በደንብ ያዳምጡኝ። እሺ ያዳምጡኝ። አሁን በቃ ወደ ሌላ ሀሳብ አይሄዱብኝ። የሆነ ሀሳብ ሲሄዱ ጥያቄ ስጠይቆት ያንን ደግሞ ሸሽቶ ወደ ሌላ ሀሳብ ተቸገርኩኝ። በደንብ ያዳምጡኝ። ልሳን የተገለጠ ቋንቋ ነው ብለውኛል። የተገለጠ ቋንቋ ማለት በዚህ ምድር ላይ ያለ ቋንቋ ማለት ነው። የተገለጠ ቋንቋ ማለት ልሳን የተገለጠ ቋንቋ ነው ካሉኝ በዚህ ምድር ላይ ያለ ቋንቋ ነው። ወይ ኦሮምኛም፣ ትግረኛም፣ አፋርኛም፣ ሶማሌኛም ሊሆን ይችላል፣ አረበኛም ሊሆን ይችላል፣ የትኛውም አይነት ቋንቋ ሊሆን ይችላል። ይሄ ሁሉ ቋንቋ የተገለጠ ቋንቋ ነው። የተገለጠ ቋንቋ ነው ካሉኝ በኋላ በእናንተ አዳራሽ ውስጥ ያለው ደግሞ አገልጋይ ሸዋ በእናንተ አዳራሽ ደግሞ የሚደረገው ደግሞ ልምምድ እሱ መጽሐፍ ቅዱሴ ነው አለ። ሼቤሬቤቤ ሃርጋዱላ የሚሉ አይነት ንግግሮችን መናገር መጽሐፍ ቅዱሴ ነው ብለው ነበር። የተገለጠ ቋንቋ ነው የሚለውን ተቀብዩታለሁ። እንዲህ አይነቱን ንግግር ግን ኤክሰርሲስ ያደረገ ሐዋርያ ካለ መጽሐፉ ሲመስሉት ይችላል። አሁን እንግዲህ ተናግራል። እንግዲህ ልሳን ስለ ልሳን በጣም ተጽፏል። እንግዲህ ልሳን ምን አይነት እንደሆነ አሁን እኮ አልተረዳኸኝም። የተገለጠ ቋንቋ ነው አልከኝ። የተገለጠ ቋንቋ አዎ አልኩ አይደል? የተገለጠ ቋንቋ ነው ስትለኝ የተገለጠ ቋንቋ ነው ስትለኝ አዎ አልኩ አይደል? አገልጋይ ሸዋ እንዲህ አይነት ልምምድ የተለማመደ የክርስቶስ ኢየሱስ ሐዋርያ አለው። አዎ ስሙን ጥሩልኝ። ማን ነው? አዎ አለ። ኬቤሬቤቤ ሃርጋዱላ ምናምን ጳውሎስ። እሺ አሳዩ። ምኑ ጋር ላውጣ? ጳውሎስ ምኑ ጋር ላውጣ? ከእናንተ በላይ ልሳን እናገራለሁ ይላል አይደል? ሐዋርያት አገልጋይ ሸዋ አንደኛ ቆሮንቶስ መጽሐፍ ላይ እንዲህ አይነት ልምምድ እንደተናገረ የሚናገርበት ገጸ ንባብ ብቻ ይስጡኝ። እርሱ አሁን ምንም አያብራሩ። ምን ላይ ላውጣ? ጳውሎስ ነው የተናገረው። ምን ላይ ላውጣ? አገልጋይ ሸዋ ኧረ እባክዎት መጽሐፍ ቅዱስ ውስጥ አለ እኮ። አገልጋይ ሸዋ 120 ዓመት መርከብ የሰራው ማለት ነው። አቤት እየሰማው ነው። 120 ዓመት መርከብ የሰራው ማለት ነው። 100 ዓመት መርከብ የሰራው ማለት ነው። ኖ ምን አሉኝ? ኖ ወዴት ሊሄድ ነበር የሰራው? የሚሄድበትን ስፍራ አያውቀውም። እግዚአብሔር ስራ አለው እንጂ። አይ ጥሩ መልሶልኛል። ይቅርታ አገልጋይ ሸዋ ልቤን በጣም ድርቅ አደረጉት እኮ። ለዛ ነው ይሄን ሐሳብ ያነሳሁት። በጣም ይቅርታ ይደረግልኝ ቀር ስለወጣሁ። ምን አለ መሰለህ አገልጋይ ሸዋ አሁን የሆነ ነገር ሲጠየቅ አገልጋይ ነው ይመስለኛል።
እርሶ አገልጋይ ነው የሆነ ባሉበት እንግዲህ ቸርች ሙሉ ጊዜ ባልሰጥም በቸርች ውስጥ አገለግላለሁ። አዎ ያው ፎቶትም ያስታውቃል እኮ ፎቶትም ያስታውቃል። የሚገርም ሱፍ ለብሰዋል፣ ማይክ ይዘዋል። ሰው ቸርች ውስጥ አገልጋይ ነው። አገልጋይ ሆነው ደግሞ ያውም ወንጌል ልናደርስላቸው ይገባል ብለው ከሚያስባቸው ከኦርቶዶክሳውያን የተሻለ እውቀት ሊኖሩት ይገባል። ምክንያቱም ቅዱስ ጳውሎስ ስሙን ደጋግሞ ሲጠሩት የነበረው ጳውሎስ ዘወትር ተዘጋጅታችሁ ኑሩ ይላል። አገልጋይ ሸዋል። እርሶ ደግሞ አገልጋይ ነኝ እስካሉ ድረስ መጽሐፍ ቅዱስን በደንብ ሊያነቡ በደንብ ደግሞ ጠንቅቀው ሊረዱት ይገባል። ምክንያቱም ድርሻዎት ይኸው እንደማየው መንገዱ ላይ መስበክ ይመስላል ያው ፎቶ ላይ እንደምመለከተው እና አገልጋይ ሸዋ በጣም ነው የማመሰግነው። እርሶ ልሳን መናገር ይችላሉ እንዴ? አገልጋይ ሸዋ በደንብ ነው የምናገረው ልሳን። እስቲ ተናገሩ እስቲ ልሳን። ያው እንግዲህ አሁን ዝግጁ አይደለሁም፣ ሁሉ ጊዜ አልናገርም። መቼ ነው የሚናገሩት? አንዳንድ ስጸልይ ድንገት ስጸልይ እናገራለሁ። አሁን መቼ ነው የሚጸልዩት? ባይዘዌ የምናገረው ልሳን ለምሳሌ አንተ እንድሰማኝ አይደለም የምናገረው። አይ እኔ እንድሰማኝ አልፈልግም። ጀስት እርሶ መናገር ይችላሉ ወይስ አይችሉም ነው? እርሶ መናገር ይችላሉ አይደለ? መናገሩን እችላለሁ፣ ግን አሁን መናገር አልፈልግም። ኦኬ አሁን እስቲ ፈቀድኩሎት፣ ጸሎት እያደረጉ ልሳን ይናገሩ። ፈቀድኩሎት። አሁን ስለ ሀገር ይጸልዩ፣ ስለ ኢትዮጵያ ይጸልዩ፣ ስለ ጦርነቱ ይጸልዩ፣ ስለ መዋደድ፣ ስለ መፈቃቀር ይጸልዩ። ልሳኖትን በዛው እናዳምጡ። ባይዘው ዝም ብሎ የሚነገር አይደለም። የምንናገረው ቋንቋ አይደለም። እኔ ዝም ብሎ መቼ አሁን አንተ ጸልይ ስላልከኝ ሳይሆን ደማመጥ ዝም ብለው ይናገሩ አላልኩትም እኮ እኔ ልሳን የምናገረው ጸሎት ሳደርግ ነው አሉ። ኦኬ መልካም። አሁን ለጸሎት ዝግጁ ሰዓት ላይ አይደለሁም። ጸሎት ለማድረግ ያለውበትም ሲቹዌሽን ምንድነው ቦታ ትንሽ አመቻ አይደለም። እዛ አገልጋይ ሸዋ ጸሎት ለማድረግ ምቹ ቦታ አይደሉም። እሺ ጌታችን ኢየሱስ ክርስቶስ ስትጸልዩ ምን ብላችሁ ጸልዩ ነበር ያለው? እንግዲህ እሱን ታውቀዋለህ። ጥያቄው ምን ብላችሁ ጸልዩ ነበር ያለው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ነው ለደቀ መዛሙርቱ ያስተማረው ነው። እስቲ በሉት። አሁን እንግዲህ እያወራን ስለሆነ ነው። ገብተዋል? አሁን ለምሳሌ መንፈሳዊ ዓለም ላይ ስትሆን ማለት ነው። አሁን ቤተክርስቲያኑ ስትገባ ምንድነው እዛ ገጸ ንባቡ ላይ ያለው ጌታችን ኢየሱስ በሉት ያለው ምንድነው? እስቲ በሏት። እሱ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ከዛስ መንግስትህ ትምጣ። እሺ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ጥሩ። እሺ ይቀጥላል እንደዛ እያለ አሁን እኮ ምን እያለ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። የዕለት እንጀራችንን ስጠን ያቆሙት አገልጋይ ሸዋ የዕለት እንጀራችንን ስጠን አሉኝ። ከዛ ምን እያለ ይቀጥላል? ይሰማል? በደንብ ይሰማኛል አገልጋይ ሸዋ። ሄሎ አገልጋይ ሸዋ ኔትወርኩ ሲቆራረጥ እኛ ጋር ያሳያል። ለሌላ ጊዜ ይወሉት ኔትወርኩ ተቆራረጠ ለማስባል ይሰማል። ሄሎ አይበሉ። እሺ ቲክቶክ በጣም አቃጣሪ ነው በተፈጥሮ። እንዴት መሰሎት? የእርሶ ኔትወርክ ሲቆራረጥ ለኛ ቀድሞ ያሳየናል። የእርሶ ኔትወርኩ ምቹ ያልሆነበት ቦታ ላይ ቀይ ያበራል ያሳየናል። አሁን ኔትወርኩ በጣም ኔትወርኩ በጣም ጤናማ በጣም ሰላማዊ ነው። አሁን ይሄ ይወሉት ፕላትፎርሙ ሰዎች እንዲያጭበረብሩ ብታይ አመቺ አይደለም። እና አሁን በሉ ስነ ስርዓት ያዙና የዕለት እንጀራችን ስጠን ዛሬ ላይ ያቆመዋል። ከዛ በኋላ ምን እንደሚል ቀጥሉልኝ አገልጋይ ሸዋ። አሁን ምን መሰለህ እኔ አሁን ዝም ያልኩበት የዕለት እንጀራችን ስጠን ኖ ሌላ ነገር ቆይ በኋላ እናወራለን። አገልጋይ የዕለት እንጀራችን ስጠን ዛሬ ከዛስ ይቀጥሉ። አሁን አንተ ስላልከኝ እኮ አልቀጥልም። አገልጋይ ሸዋ እኔ ስላልኩት አይደለም ጀምረዋል አይደለ? የጀመሩትን ይጨርሱ። የዕለት እንጀራችን ስጠን ዛሬ ከዛስ አንተ ስለጀመርከው እኔ ቀጠልኩልህ። አሁን እኔ እናመሰግናለን። ቢቻል ግን የሚያገለግሉት የፕሮቴስታንት አማኝ ስር እርሶ ቁጭ ብሎ ቢማሩ እኔ ደስ ይለኛል። እንደ ሀሳብ እርሶ የትኛውንም ፕሮቴስታንት አማኝ ይወክሉ። እስኪ ይቅርታ፣ እርሶ የትኛውንም የፕሮቴስታንት አማኝ ይወክሉ።
ገንዘብ ለመሰብሰብ ብላችሁ አንዳንድ ምስኪን የሆኑ የፕሮቴስታንት እናቶችን፣ የፕሮቴስታንት አባቶችን፣ የፕሮቴስታንት ወንድሞችን፣ የፕሮቴስታንት እህቶችን ገንዘብ ለመሰብሰብ ብቻ የመጽሐፍ ቅዱስን 2 ገጽ እንኳን ገልጣችሁ ሳታነቡ ራሳችሁን አገልጋይ፣ ራሳችሁን ሐዋርያ፣ ራሳችሁን ፓስተር፣ ራሳችሁን ፕሮፌት ብላችሁ የምትሾሙ ሰዎች ፕሊስ አረጋጉት። ይሄ ምስኪን የሆነ ህዝብ ላይ ፕሊስ አትቀልዱ። ይቅርታ፣ አሁን ከዚህ በኋላ አንቱ ብዬ አልጠራም። ለምንድነው ማልጠራ መሰለህ ሸዋ? ምክንያቱም አንተ የክርስቶስ ኢየሱስን ወንጌል ምሰብክ ሰው አይነት አይደለም። ባጭሩ ምን ለማለት ፈልጌ ነው? ለገንዘብ ብላችሁ ፕሊስ እውቀትን አትዳፈሩ። ተረጋጋ። የፕሮቴስት በጣም የሚገርምህ እዚህ ቲክታክ ፕላትፎርም ላይ ከአንተ የተሻለ መረዳት ያላቸው በጣም ድንቅ የሆኑ ለምን ትወርዳለህ? ሸዋ? እኔ እንደዚህ ነገር ስለማልወድ ነው። ይሄ ወደዳችሁም ጠላችሁም ኦርቶዶክስ አገልጋይ የሚሆን ፕሮቴስታንት አገልጋይ የሚሆን አገልጋይ ሳይባል አገልጋይ ነኝ ብሎ ራሱን ሹሙ ቤተ እምነቱን የሚያስተች ከሆነ ይሄ በጣም ሊወገዝ ይገባል። የትኞቹንም የፕሮቴስታንት አማኞች ይሄ ሰው አይወክልም። በነገራችን የትኛውንም የፕሮቴስታንት ቸርች የሚወክል ሰው። በዚህ አጋጣሚ ግን ፕሮቴስታንት የሆናችሁ እህቶች፣ ወንድሞች ቤታችሁን ብታጠሩ። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ራሳቸውን ሊሾሙ አይችሉም። ድንገት በእኛ መዋቅሩ አመቺ ስለሆነ ሰዎችን ከአገልግሎት በደንብ አድርጎ የማጥራት ስራ ቤተክርስቲያናችን በደንብ ትሰራበታለች። ይሄ በእኛ ቤተክርስቲያን የተለመደ ነው፣ መዋቅሩ አንድ ስለሆነ እና ብዙ ጊዜ በፕሮቴስታንቱ ቤት ግን ሰዎች በጣም የሚገርማችሁ ነገር ቸርች የሚከፍቱት እኔ አሁን በጣም ጥሩ